በዚያ ነው በዝምታ የምታይ ማለት ነው። ከዚህ በመቀጠል በርካታ ወለጋ ምድር ላይ በርካታ ጀግኖችን ያጣንበት በርካታ አናብስቶችን የወለጋን ህዝብ ስቃይና መከራ ማየት የለብንም ይበቃናል የሚሉ ጀግኖች ወንድሞችን ራሳቸውን አሳልፈው ህይወታቸውን የሰጡ ጀግኖች ወንድሞቻችን ለማስታወስ ያን ነው በዛ በዝምታ ያያችሁ ማለት ነው። ከዚህ በመቀጠል ግን ከምንም የማያገናኛቸው ፋኖ ቤተሰብ አላቸው በሚል ብቻ እየወጡ የተረሸኑ ፋኖ ቤተሰብ የሌላቸው ጭምር የተረሸኑ እህቶች፣ አባቶች፣ እናቶች፣ ወንድሞች እንደውም ህፃናት ነፍሳቸውን በአጸደ ገነት ፈጣሪ ያስቀምጥልን ማለት እፈልጋለሁ። ከዚህ በመቀጠል ወደ ዋናው ቁም ነገር ለመግባት ያህል በማዕከላዊ እዝ በሚባለው በ101ኛ ኮር 69ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ዘውዱ የሚባል ወይም በቅጽል ስሙ ቁሬ ተብሎ በሚታወቅ በጣም አጸያፊ አስቀያሚ በዚህ ምድር ተደርጎም ተሰምቶም ታይቶም በማይታወቅ ሁኔታ ሰኔ 3 የኔም ቤተሰቦች ለማገት ተንቀሳቅሶ ከዛ መካከል አንድ የ18 አመት ወጣት ሴት ልጅ ያገኛል። እሷን ልጅ ወስዶ እንግዲህ እንዴት እዛ ውስጥ ያለውን ግፍ፣ መከራ፣ ስቃይ፣ እንግልት ባላውቀውም ግን በአሰቃቂ ሁኔታ እህቴን እንደረሸናት የሰማሁበት ቀን ቢኖር ዛሬ ነው። ያም ይሁን ሰኔ 6 ለ7 ከሌሊቱ 9 ሰዓት ከ27 ደቂቃ አካባቢ ላይ ምስራቅ ወለጋ ዞን ጊዳያና ወረዳ አንድ ወደ ዲቾ አካባቢ አጋጂጊ የምትባል ከተማ ወይም ሻሾበር የምትባል ከተማ ላይ በተለምዶ የረጋሳ ፎቅ በሚባለው ከላይ በኩል አውቶ ራሱ አጃቢዎቹን ረሽኑ ሲል አጃቢዎች አንረሽንም ሲሉት እዛ ውስጥ ከአንደኛው አጃቢ ጥቁር ክላሽ በመቀበል እሱ ጉሬ አስቆፍሮ የሴት ልጅን ክብር ሴት ልጅን እስከማውቀው ድረስ ሀገር ናት እናት ናት በሚል የተሰየመች ናት። ግን እሱ በጭካኔ በዛች ሰዓትና ደቂቃ እህቴ ላይ በሁለት ጥይት መቶ እንደረሸናት እርግጠኛ የሆነ ትክክለኛ የሆነ መረጃ አለኝ። ከዛም ሲቀጥል ጥይቱ ሲተኮስ ምንድነው ብሎ እዛ አካባቢ ያለው ለፍታ ላይም በተለያየ ቦታ የተቀመጠው ጥላት ብሪግ ብሎ ሲጠንተን ሲል አይ ልጅቷን እየረሸኩ ነው ብሎ አፉን ሞልቶ የተናገረበት ሁኔታ አለ። እኔ ሌላም አይደለም አንተ ሴት ረሽናል፣ እኔ ሴት ልጅ የመረሸን አቅም የለኝም። ልሂድ መሀል ሜዳ መራቤቴ ዙሪያ ያንተ ቤተሰቦች ያሉበትን ቦታ ጠንቅቄ አውቃለሁ። ያንተ ልጆች ያሉበት ቦታ ደብረ ብርሃን ባህር ኃይል አካባቢ ቤቱ እስከ ቤቱ ቁጥር ደርሶኛል። ይሁንም አንተ እህቴን ያለምንም ምክንያት ወይ ስልክ አላገኘህባት ወይ መረጃ አላገኘህባት ያለምንም ቅድመ ሁኔታ ዲያቆን ክንዱ ወንድሟ ነው በሚል ብቻ ስለረሸንካት ያንተን እኔጅ ገብተህ በቅርብ ቀን የማሳይ ነገር ይኖራል። ምክንያቱም ያንተ ቤተሰቦች ብነካ በፈጣሪ እንደሚያስገኘኝ ስለማመን ቁሬ ወይም ዘውዱ ተራሰው እንደሆንክ ሴት በረሸንክበት ሰዓት ከዛ ቀን ጀምሮ አውቄያለሁ። 26 መነሻው 91 ወይም 91 ካልተሳሳትኩ ወይም 94 ከዛ መጨረሻ 29 ቤት ባለ ስልክ እንደማንላቀቅ ጠንቅቄ አውቃለሁ። ጉትን ባለ ሰው አካውንትህ ብር እንዲገባልህ እያደረክ እያንዳንዱ የኔ እህት ብቻ አይደለችም፣ በርካታ ዜጎች ተረሽነዋል። እህቴ ከማንም ሰው አትበልጥም።
ቀቅለህም ብላት ብያለሁ። ቀቅለህም በልታታል። ዲያቆን ክንዱ የወጣው ለአንድ ለቤተሰቦቹ ሳይሆን ወለጋ ላይም ሆነ አንድ አማራ የመጣብንን የተጋረጠብንን አደጋ ወይም ህልውና ለመታደግ ከወጡት ፋኖች መካከል አንዱ እንጂ ለአንድ ቤተሰብ ወይም ለአንድ ሰው እንዳልወጣ እርግጠኛ አድርጌ መናገር እፈልጋለሁ። ምክንያቱም የኔ እህት በአሰቃቂ ሁኔታ ብትረሸንም ለ3 ቀን ምግብ ከልክለህ ከፎቁ ስር ካሉ ዶርሞች ውስጥ ዘግተ ብቻዋን ምግብ የሚሰጣት ሰው እንኳን እንዳይሰጣት አግደህ ሌላው ይቅርና ወታደሩ ኮቸሮን ስጣት እንኳን ሲል እንዳይሰጣት ከልክለህ በግፍ እንደረሸንካት አንተም በቅርቡ እኔ እጅ ላይ የማትወርቅበት ምክንያት ምንም እንደሌለ እርግጠኛ ነኝ። ምክንያቱም የሰራው ግፍ እንደሚጥርህ አልጠራጠርም። ብርጋዴር ጀነራል አስናቃይተ ነው አሊ ሽማግሌዎች ላይ እነ ቄስ መንግስቱ ላይ በተፋ በ2 ሳምንቱ ወደ ማይመለስበት የተሸኘ ነው። እኔ አንተን የምፈልገው በአካል ተገናኝተን ችግራችን ተወያይተን በሚገባው ቋንቋ አነጋግሬህ ያን ጊዜ ነው። እመነኝ አደርገዋለሁ። የእህቴ ደም በከንቱ አንድ ወሬ አካባቢ በርካታ ሰዎችን ረሽነሃል። የነሱን ደም በከንቱ ፈሶ እንደማይቀር እርግጠኛ አድርጌ መናገር ፈልጋለሁ። ስለዚህ ዘውዱ ተራ ሰው ስለሆንክ እስከ መጨረሻ ድረስ ስለማንላቀቅ እኔም መምጣት እስካለብኝ ድረስ ጡረታ እንደምትወጣ ሰምቻለሁ። ጡረታ ወጣህበት ቦታ እንደምመጣ እንዳትጠራጠር። ምክንያቱም 3 ቦታ ላይ ቤት አለ። እስከ ቤትህ እስካለህበት አቅጣጫ ስለሰማው ችግር የለብኝም። የሰው ልጅ የገጠመና የገጠመ አካልን መስራት እየቻለ ምንም በማያውቁ አካሎች ግን ምንም የማያውቁ ዜጎች ግን በእንዳንተ ያለው ለኢትዮጵያ ነው የቆምኩ በሚል እርካሽ አስተሳሰብ ባለው የገንዘብ ሱስ ባለው አካል ብዙ ዜጎችን ማጣት በጣም ስለሚያም ከወዲሁ ነግሬህ መምጣት ስለምፈልግ ነው። እየተረሸናችሁ በሱ ሰው እጅ የተረሸናችሁ በሙሉ ነፍሳችሁ በአጸደ ገነት ይኖር ያኖርልን ፈጣሪ።